ጥቂት ደስታን ብትሆን በኃጢአት ነው። ቀጥሎ ፔናሊቲው ደግሞ ሲሪየስ ነው እና አልመርጠውም። ዕብራውያን ምዕራፍ 11 ከቁጥር 23 ጀምሮ እስከ ቁጥር 29 ድረስ እንደዚህ ይላል እግዚአብሔር ቃል። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉሡንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሡን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። በኩሮች የሆኑትን የሚገድለው ቀሳፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ። ሕዝቡ በደረቅ መሬት እንደሚኬድ ቀይ ባህርን በእምነት ተሻገሩ። ግብፃውያን ግን እንደዚሁ ለማድረግ ሲሞክሩ ሰጠሙ። ጌታ የተባረከ ይሁን። እንግዲህ ቀጥታ የዚህ መጽሐፍ ጸሐፊ ቀጥታ እንግዲህ ከዮሴፍና ከልጆቹ ቀጥታ አልፎ ሙሴ ጋር ነው የሚመጣው። እንግዲህ እናንተ የዘጸአት መጽሐፍ አጥኞች እንደሆናችሁ አስባለሁ። ዘፍጥረት መጨረሻው ምዕራፍ 49 ምዕራፍ 50 ነው። 50 ነው የመጨረሻው ምዕራፍ 50 ነው። ምዕራፍ 49ና ምዕራፍ 50 ላይ መጽሐፉ ሲጠናቀቅ እስራኤላውያን ወይንም አባቶቻችን 70 ሆነው የገቡት ነፍሳት በዚያ ምድር ላይ እየበዙ ሄዱ ይለናል። ከዛ ዘጸአትን ሲጀምረው በጣም በዙ ይለናል። ቁጥራቸው በጣም ጨመረ። እንደውም ፈርዖን በጣም ቁጥራቸው እየጨመረ ስለሆነ ከጠላቶቻችን ጋር ካበሩ በኋላ ድል ያደርጉናል፣ ምክንያቱም በቁጥርም እየበለጡን ነው። ስለዚህ በእስራኤላውያን መካከል ዝም ብለው ጡብ እያመጡ ነበር የሚጠፈጥፉት። አዎ ጫኑባቸው፣ ቀንበር አክብዱባቸው። አለፍ ሲልም ደግሞ የሚወለደውን በኩሩን እየያዛችሁ ግደሉ። ለምን? እንዳይጨምሩ እንዳይበዙ፣ በመዋለድ በጣም ቁጥራቸው እየጨመረ ስላስጨነቃቸው በኩሩ ይገደል የሚልን አዋጅ አወጣ። እግዚአብሔር እስራኤልን በግብፅ ምድር ከተቀመጡበት ከ400 ዓመቱ የባርነት ዘመን ነፃ ሊያወጣቸው ጊዜው ደርሶ ስለነበር የጠላቶቻቸው እጅ በላያቸው ላይ እየበረታ መጣ። አንዳንዴ በጣም ነገር ሲጠነክር እግዚአብሔር ደግሞ በጣም ባልገባን መንገድ ነገሩን ገልብጦት ታሪካችንን ሊቀይረው ነው ማለት ነው። በጣም ነገር ሲጠነክር ነገር ከእግዚአብሔር እጅ እያመለጠ አይደለም። ሲጠነክር ከእግዚአብሔር እጅ እየወጣ እግዚአብሔር እያቃተው ወይንም ደግሞ ነገሮች ከእግዚአብሔር እጅ እየወጡ አይደለም። ነገሩ እያለቀለት ነው ማለት ነው። በቃ እያበቃ ነው ማለት ነው። ጽዋው ሲሞላ አይደል ያለው ለአብርሃም ትውልድ ለ4 ዘመን ይገዛል። ከዛ ጽዋው ሲሞላ ያንን ትውልድ ደግሞ ነፃ አውጥቼ ወደዚህ ምድር እመልሰዋለሁ ስላለ አሁን ጽዋው ሞላ ማለት ነው። ጽዋው ሞላ። በጣም አስጨነቋቸው፣ በረቱባቸው ይላል። በጣም አስመረሯቸው። በዚህ ጊዜ እንግዲህ ጮሁ። እግዚአብሔር ነፃ ሊያወጣቸው ይሄንን ሰው እንዲወለድ ደግሞ በእነሱ መካከል አደረገ። ሲገቡና ሲወጡ ነው አይደል የዚህ መጽሐፍ ጸሐፊ የሚጠቀመው። በዮሴፍ በኩል ገቡ፣ በሙሴ በኩል ወጡ። ስለዚህ የዘጸአቱ ማጠናቀቂያው ወይንም የዘጸአቱ የሚሰራበት እስራኤል ወጥቶ የሚያልቅበት በሙሴ በኩል ነው። ለመውጣታቸው ለዘጸአታቸው ደግሞ በጣም ግልጽ በሆነ አይነት መንገድ ትንቢት የተናገረው ወንድማችን ዮሴፍ ነው። ላስት ዊክ ስለተናገርኩት አምላካችሁ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚህ ምድር ትወጣላችሁ ብሎ ዮሴፍ ሊሞት ሲል ለወንድሞቹ ነገራቸው። ትወጣላችሁ፣ ስትወጡ ግን ብቻችሁን እንዳትወጡ አጽሜን ይዛችሁት ውጡ አላቸው። እሱን ሰውዬ ከጠቀሰው በኋላ ቀጥሎ የዚህ ደብዳቤ ጻፍ የሚጠቅሰው ዘጸአቱ ተከናወነ ነው። በእምነት በአካል ግብፅ ተቀምጦ በእምነት በልቡ ከነዓን የገባውን ዮሴፍን ነግሮን፣ ቀጥሎ ደግሞ በአካል ከግብፅ ወጥተው ወደ ከነዓን የሚጓዙበትን ደግሞ የሙሴን ታሪክ ያመጣዋል። በጣም ሶሊድ አይነት የሆነ ጽሑፍ ነው ይሄ ጸሐፊ የሚጽፈው። በጣም አስገራሚ ነው። እናንተ ደግሞ በደንብ
ቁጭ ብላችሁ አያይዙት። 400 ዓመት ነው መሃል ላይ የሚያጥፈው ማለት ነው። በሁለት ቁጥር ልዩነት 400 ዓመት ነው እንደዚህ የሚያደርገው። በጣም ጨካኝ ጸሐፊ ነው። መሃል ላይ የተሰሩ ብዙ ነገሮችን አይነግረንም። እጥፍ እያደረገ ነው ለተደራሲያኑ ወይንም ለአድማጮቹ ስለ እምነት እያስተማራቸው ነው። ስለ እምነት ሲያስተምር የእምነት ደግሞ ጀግኖች የተባሉ እግዚአብሔርን በማመናቸው በቀደመው ኪዳን ላይ በጣም ፒላር የሆኑ ሰዎች አሉ። እነሱን እያመጣላቸው ነው። ከነሱ መካከል ከአብርሃም ቀጥሎ በጣም በዚህ ደብዳቤ ላይ ስሙ በጣም ከፍ ብሎ ምዕራፍ 11 ላይ የሚነሳው ወንድማችን ነብዩ ሙሴ ነው። ይሄ ነብዩ ሙሴ እንግዲህ ከአወላለዱ ጀምሮ ጽፎለታል። አይ ቲንክ እንደዚህ የተጻፈለት ሰው ይስሐቅ ብቻ ይመስለኛል። እና ከአወላለዱ ጀምሮ ጽፎለታል። እና ሲወለድ ገና የእስራኤላውያን እምነት ተጠቀሰ። የእስራኤላውያን እምነት ከእስራኤላውያን መካከል አንዱ የሙሴ ፋሚሊ ነው። ከእስራኤላውያን መካከል አንዱ የሙሴ ቤተሰብ ነው። ስለዚህ እንደ ኔሽን እንደ አገር እስራኤላውያን አምነዋል። ካመነው ማህበር መካከል ግን የሙሴ ቤተሰቦች ደግሞ አንዱ ናቸው ተብሎ የሙሴ እናትና አባት አማኝ ተደርገው ቀርበዋል። እዚህ መጽሐፍ ላይ አማኝ ተደርገው ቀርበዋል። ምናልባት እንግዲህ ማውጣት ከቻለች ቁጥር 23 ላይ ምንድነው የሚለው? ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉትልና የንጉሱን አዋጅ አልፈሩም። የቤተሰቡ እምነት ተጠቀሰ። አሁን ሙሴ መልከ መልካም ስለነበር ማለት ባይዘ ሲወለድ መልከ መልካም ነው ማለት ሲወለድ ቆንጆ ነበር ማለት አይደለም ትርጉሙ። እግዚአብሔር ፌቨር ዳርጎታል ነው። የእግዚአብሔር አጀንዳ እንዳለበት በቃ ፎር ሰም ሪዝን ቤተሰቦቹ አንደርስታንድ አደረጉ። በቃ ይሄ ልጅ የእግዚአብሔር አጀንዳ አለበት፣ በቃ እግዚአብሔር በዚህ ልጅ ላይ አይኑን አስቀምጧል አሉ እንጂ ልጅ በሙሉ ያምራል። አሁን ያምራል ማለት ቆንጆ ነው አይደለም ትርጉሙ፣ ፌቨርድ ነው። ገባቸው ቤተሰቦቹና ሲገባቸው ከህዝብ መካከል ሙሴን እናቱ ይዛ 3 ወር ሸሸገችው የሚለው ደበቀችው ብቻ አይደለም የሚለው በእምነት 3 ወር ሸሸገችው። እምነቷ ጉልበቱን የምታዩት የንጉሱን ቁጣ አልፈሩ። የንጉሱ ቁጣ የፈርዖን ቁጣ ፔናልቲው ባይዘው ሞት ሊሆን ይችላል። ደብቃ የተገኘች እናት ልትገደል ትችላለች። ሙሴን ግን ወላጆቹ ሲያዩት አሳልፈው የሚሰጡት አይነት አይደለም። እኔ ዘጸአት መቼስ በጣም ብዙዎቻችንን ኢንስፓየር የሚያደርግ አይነት መጽሐፍ ነው። ትዝ ይላችኋል አዋላጆቹ ሲፓራና ፉሃ ሂዱና አዋሉ፣ ስታዋልዱ ሴት ከሆነች ትኑር ወንድ ከሆነ ግደሉት ሲባሉ እግዚአብሔር ጥበብ ሰጣቸው ይላል አይደል? ሲፓራና ፉሃን እግዚአብሔር ጥበብ ሰጣቸው ይልና እንዳይገሉ ራሳቸውን ከለከሉ። ተጠርተው ፈርዖን ጠርቶ ለምንድን ነው እንደዚህ የምታደርጉት የማይገደሉ ሲል የእስራኤል ሴቶች እንደ ግብፃውያን ሴቶች ደካሞች አይደሉም። ዕብራውያኑ እኛ ሳንደርስ ቀድመው ይወልዳሉ። ከዛ እኛ ስንደርስ ኦልሬዲ ወልዳ ተገላግላ ቁጭ ብላ ልጇን ደብቃ ነው የምትጠብቀን አሉ። በእርግጥ እግዚአብሔር ጥበብ ሰጥቷቸው እንጂ ስላልደረሱባቸው አልነበረም። ግን ደግሞ ከተወለዱት ልጆች መካከል የሙሴ ቤተሰቦች እንደዚህ ሲያዩት መልከ መልካም ነው፣ ፌቨርድ ነው፣ የእግዚአብሔር ፕሮግራም አለበት፣ ይሄንንማ አሳልፈን አንሰጥም ብለው 3 ወር ሸሸጉት። በእምነት 3 ወር ሸሸጉት። ጉልበቱን የምታዩት የእናቱና የአባቱን እምነት ጉልበት የምታዩት የንጉስን ቁጣ አልፈሩም ነበር ይላል። አስፈሪ ነበር ማለት ነው። ባይዘው ዝም ብሎ አልፈሩም ነበር አይባልም። አስፈሪ ነው። ፈርዖን ጨካኝ ነው። በወንበሩ በቴሪቶሪው ቀጥሎ በአምልኮ አይደራደርም። እሱም አምላክ ነው። ከሱ ውጪ ብታመልክ ይገልሃል። በዙፋኑ አይደራደርም። ፈርዖን ኒካኡ ይመስለኛል በዛ ጊዜ የነበረው። አሁን ፈርዖን ሲሪየስ ነው አይደል? አሁን ፈርዖን አንድ ግለሰብ ሳይሆን የንጉስ አገዛዝ። ፈርዖኖቹ ስማቸው የተለያየ ነው፣ ፈርዖን ነው የሚባሉት። ስለዚህ ይሄኛውን ፈርዖን ከአባቱ ከአያቱ ከቀድማያቱ ወርሶታል። ቀጥሎ ማስቀጠል ይፈልጋል። ስለዚህ አሁን ይሄንን ዙፋን ሬዚስት ነው የሚያደርጉት። ከበዙ ግደሏቸው ሲል እየተናገረ ያለው አምልኮውም ጭምር ነው፣ ዙፋኑን ጭምር ነው፣ ግብፅን ጭምር ነው። ስለዚህ ፔናልቲው ሊያስገድል ይችላል። አልፈሩም ማለት ቀላል ነገር አይደለም ማለት ነው። አዋጅ አስፈሪ ነው በራሱ። ይገደል ደግሞ በጣም ሲሪየስ ነው። ይሄንን ለማስመለጥ የሚጥሩ ካሉ ደግሞ ሞቱ እነሱ ጋር ነው የሚመጣው። ሸሸጉት። ከዚያ እናንተ ታሪኩን ስለምታውቁት ሙሴ ፈርዖን ቤት ገባ። ፈርዖን ቤት 40 ዓመት ኖረ። ከዛ ቁጥር 24
ሙሴ ጋር ልምጣ ብዬ ነው ቤተሰቦቹ ጋር እንዳልቆይ። ልጁ ተወለደ። የእግዚአብሔር አጀንዳ አለበት። 3 ወር ሸሸጉት። ከዛ ያው ውሃ ላይ እናቱ አስቀመጠችው። የፈርዖን ልጅ አገኘችው። ልጁ ፈርዖን ቤት ገባ። አደገ። ኦሬዲ የዚህ ደብዳቤ ጸሐፊ መንገር የፈለገው የሙሴን አወላለድን አስተዳደግ ሳይሆን ማቹር ያደረገውን ሙሴንና እግዚአብሔር በሙሴ በኩል የሰራው ነው መናገር የፈለገው። ስለዚህ ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ሙሴ ሁለቴ ነው ከግብጽ የወጣው አይደል? ሁለቴ ነው ከግብጽ የወጣው። እኛ በጣም የምናነበውና በጣም ብዙ ጊዜ የምንሰብከው በእግዚአብሔር ጊዜና ሰዓት በእግዚአብሔር ፕሮግራም የወጣበትን ነው እንጂ ሙሴ ሁለቴ ነው የወጣው። የምታስታውሱ ከሆነ ካደገ በኋላ ትዝ ይላችኋል። አንድ ዕብራዊ እስራኤላዊ ሲያስጨንቅ አገኘውና ኖርማሊ አሰሪ እንዲህ ዝም ብሎ ሰራተኛ ሳይሆን አለቃ ነገር ነው አገኘውና ለምንድን ነው የምታስጨንቀው አለው። ከዛ በኋላ ጎተት አድርጎ በጥፊ ገደለው የሚል ቃል አለ። በጣም ሙሴ ከባድ ሰው ነው ማለት በጥፊ ይገላል። በጥፊ ሰው በጥፊ አይሞትም አይደል? ኮመንሊ ሰው በጥፊ አይሞትም። ሙሴ እጁ ደህና ነው ማለት ጥሩ ነው ማለት ነው። በጣም ሂዩጅ ነው፣ ገዘፍ ያለ ነው። ያም እኮ ቀላል ሰው እኮ አይደለም፣ አሰሪ ነገር ነው። ጠራርጎ ለብቻው በጥፊ ገደለው። ከዛ የንጉሱን ቁጣ ፈርቶ አይደለም የሚለው ሸሸ የሚለው የፈርዖንን ቁጣ ፈርቶ ወደ ምድያም ሀገር ሸሸ ይላል። ስለዚህ እንደገና እግዚአብሔር ባይዘው መልሶት ነው ተመለስ ብሎ ሚሽን ሰጥቶ ተልእኮ ሰጥቶት መልሶት እንጂ ሙሴ አንዴም ሸሽቷል። ቀጥሎ ግን በእግዚአብሔር አጀንዳ ላይመለስ ከግብጽ ወጥቷል። የዚህ ደብዳቤ ጸሐፊ እየነገረን ያለው ካደገ በኋላ የፈርዖን የልጅ ልጅ መባልን እምቢ አለ የሚለው የእግዚአብሔር ፕሮግራም አንደርስታንድ ካረገ በኋላ ነው። የመጀመሪያው የፈርዖን የልጅ ልጅን እምቢ ብሎ አይደለም የወጣው፣ በጥፊ ገደለ፣ ፈርቶ ነው የሄደው። ሁለተኛው ግን ጠሪ አምላክ አለው፣ ሙሴ ተልእኮ አለው። እስራኤል የሚባለው ኔሽን ግብፃዊ እንዳልሆነ ገብቶታል። ፎር ጉድ በእግዚአብሔር አጀንዳ ህዝበ እስራኤልን ይዞ ለመውጣት ተመልሶ መጣ። አሁን ፈርዖን ዙፋን ልስጥ ቢለው ሙሴ እምቢ ነው የሚለው። አንደርስታንድ አድርጓል። አሁን እዚህ ደብዳቤ ላይ ሙሴ ካደገ በኋላ ሲል አሁን አንድ ልጅ እናንተ አድጓል የምትሉት በ18 ዓመቱ ነው። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል እምቢ አለ የሚለው መቼ ነው? ሙሴ መጥቶ ከፈርዖን ጋር የተጣለው በ80 ዓመቱ ነው። ድሮ ሰው ካደገ በኋላ ሲባል 80 ዓመቱ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ቶሎ ብሎ ክርስቶስ ጋር ስለሚመጣ እንጂ እምቢ ያለበትን ጊዜ ስታስታውሱ ፈርዖን ጋር እግዚአብሔር ሚሽን ሰጥቶ ተልእኮ ሰጥቶ ላከው። ፈርዖን ሲያየው ያውቀዋል። የዛሬ 40 ዓመት ነው የተለያዩት። ከ40 ዓመት በኋላ ድጋሚ ተገናኙ። ፈርዖን በጣም ፊቱ የተወለወለ ነው። ወርቅ ዙፋን ላይ ነው የሚቀመጠው። ያማረውን እየመረጠ ነው የሚበላው። በግብፃውያን መካከል አምላካቸው ጭምር ነው። ሙሴ ደግሞ 40 ዓመት ሙሉ ዩቶር ጋር ነው ሚዲያም ሀገር ነው የኖረው። እረኛ ነበር። ደረቅ ያለ ነው። ከሳ ያለ ሊሆን ይችላል። እንደ ፈርዖን ላይሆን ይችላል አለባበሱ። በትር ብቻ ነው በእጁ ያዘው እና የዛሬ 40 ዓመት ሲለያዩ ተመሳሳይ ነበሩ። ከ40 ዓመት በኋላ ሲገናኙ ፈርዖን ንጉሥ ነው፣ ሙሴ ደግሞ አንድ እረኛ የሚመስል ሰውዬ ነው። ግን እግዚአብሔር አብሮት ያለ ሰው እና ፈርዖን ጋር ሲመጣ ፈርዖንና ሙሴ ሲገናኙ ባይዘወይ ፈርዖኖቹ ስለሚያውቁት ነው ቀጥታ ፈርዖንን ኮሚኒኬት ለማድረግ የመጣው እንጂ ማንም ዘሎ ፈርዖንን ፈልጓል ቢል አይገባም። ማንም ኦርዲነሪ እስራኤላዊ ተነስቶ ፈርዖንን ማግኘት ፈልጌ ነበር ቢል ግብፃዊው ይገለዋል ወስዶ። ሙሴን ግን ስለሚያውቁት አስገቡት ፈርዖን ጋር። ፈርዖንና ሙሴ ሲገናኙ ኦልሬዲ ሙሴ የፈርዖንን ዙፋን ንቆታል። ግብፃዊ እንዳልሆነ ገብቶታል። ዕብራዊ እንደሆነ አውቋል። አምላኩ እግዚአብሔር እንጂ ፈርዖን እንዳልሆነ አውቋል። ይህንንም ህዝብ ደግሞ ከግብፅና ከፈርዖን አገዛዝ ነፃ ለማውጣት ነው የመጣው። አሁን ፈርዖን በወርቅ የተንቆጠቆጠውን ዙፋን እንካ ቢለው ሙሴ እምቢ ነው የሚለው። ኦልሬዲ ገብቶታል። ሲገናኙ ሙሴ አጌነስት ነው ከፈርዖን ጋር። የልጅ ልጅ እንዳይባል እምቢ አለ የሚለው ፐርሰናል ብቻ አይደለም፣ ኪንግደም ነው። እንደ ኔሽን እስራኤል እግዚአብሔር ነው። ሙሴ ገብቶታል። አሁን ለብቻዬ አይደለም ያለው፣ ህዝቡ እግዚአብሔር ነው። አልፈልግም ግብፅን። ክብር ለኢየሱስ ይሁን። በእምነት እምቢ አለ። ለምንድን ነው እምቢ አለው?
ዓለምን እምቢ አሉ ስትባሉ ለምንድን ነው እምቢ የምትሉት? ሙሴ ስሜታዊ አልነበረም። ኢሉዥን ነገርም አይደለም። የሙሴ በእውቀት ነው እምቢ አለው። የተረዳው ነገር አለ፣ የገባው ነገር አለ። የፈርዖንን ዙፋን ሲተወውና ከሕዝበ እስራኤል ጋር መከራ ለመቀበል ሲመጣ ያንን ሉዝ አረኩ አይልም። ለእኔ በዚህ በኩል መኖር ክብር ነው የሚለው። ወይኔ ፈርዖን ቤት ብሎ ለምንድን ነው የማይቆጨው? ሙሴ አንደርስታንድ አድርጎ ገብቶት አውቆ ስለሆነ የመጣው። እዩት ቁጥር 25 ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። እጣ ወድቆበት አይደለም፣ መርጦ ነው። ምርጫ የሙሴ ነው። መረጠ። ቹዝ ዩር ቤስት አሉት። የፈርዖን ዙፋንና ፈርዖን ቤት ፈርዖን ሆነ መኖር ነው ወይንስ ደግሞ ከዚህ ሕዝብ ጋር ባሪያ ሆነ አብረ ጭቃ እያቦካ መከራ እየተቀበልክ መኖር ነው? የቱ ነው የሚሻለ ሲባል ቆሞ አይቶት አገናዝቦ አወዳድሮ የእግዚአብሔር ይበልጣል ብሎ ነው። ክብር ለእግዚአብሔር ይሁን። ቁጥር 26 ነው የሚያብራራልን የተያዙ ስለሆኑ ክፍሎቹ። አሁን ለጥቂት ጊዜ ከሚገኝ በኃጢአት ከሚገኝ ደስታ ይልቅ ኦኬ የፈርዖን ቤት እርግማን አይደለም ማለት ነው። የፈርዖን ቤት ከርስ አይደለም ማለት ነው። ለጥቂት ጊዜም ቢሆን ደስታ አለው። የፈርዖን ዙፋን ላይ መቀመጥ እንደ እርግማን የሚቆጠር አይደለም ማለት ነው። ለጥቂት ጊዜም ቢሆን ደስታ አለው። ሙሴ እያነጻጸረ ያለው ምንድን ነው? ዘላለማዊ ደስታ እንጂ የፈርዖን ቤት ሐዘን ነው አይደለም። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ። ጥቂት ጊዜ ያለው የቱን ነው? እስኪሞት እስኪያንቀላፋ ወደ አባቶቹ እስኪከማች ድረስ ያለውን እድሜውን። ከዚህ በኋላ 40 ዓመት ይኖራል። ባይዘው 40 ዓመት ነው ጥቂት ጊዜ ያለው። እኛ 40 ዓመት ነው እኮ የምንኖረው ራሱ አይደል? 340 እኮ ነው የኖረው ሰውየው። 40 ፈርዖን ቤት፣ 40 ዩቶር ቤት፣ 40 ከእግዚአብሔር ጋር 120 340 እኮ ነው የኖረው። እግዚአብሔር ከፋፍሎ ነው የሰጠው። ሁለቱን በደንብ ተሰርቶባቸዋል። ይሄኛውንስ የቀረ ስንት ነው ስትለው ጥቂት ይላል። በምን አይነት አቲቲዩድ በምን አይነት አስተሳሰብ እንደኖረ እዩት። 40 ነው የቀረ ረጅም ነው ልትለው ጥቂት ነች። እና እችን ጥቂቷን ፈርዖን ዙፋን ላይ ተቀምጬ እግዚአብሔርን አሳዝኜ እግዚአብሔር የማይፈልገኝ ቦታ ኖሬ በኃጢአት ከሚገኝ ደስታ ይልቅ አለው ደስታ። ሰምታችሁኛል? ኦልሬዲ መጨረሻውን ስለምናቀው ነው የማንመርጠው። የዘላለም ሞት ፊት ለፊቱ ላይ ስላለበት ሙሴ እንደዚህ ያለ ጥቂት ደስታን ብትሆን በኃጢአት ነው። ቀጥሎ ፔናሊቲው ደግሞ ሲሪየስ ነው እና አልመርጠውም። ከእግዚአብሔር ሕዝብ ጋር አይደለም የሚለው መከራን መቀበል መረጠ። ደስታና መከራ ባይዘው ይዩት። የፈርዖን ቤት ደስታ፣ ከእግዚአብሔር ሕዝብ ጋር መከራ። ሰውዬ የመረጠው የቱን? መከራ። ለምን? ኢተርናሊ ደስታ አለው ይሄኛው መከራ። ያኛው ጊዜያዊ ደስታ አለው፣ ዘላለም ሲቃይ ነው። ስለዚህ ሙሴ እንደዚህ ያለ ከዚህ ሕዝብ ጋር መከራ ልቀበልና ለዘላለም ደስ ይበለኝ። ለምን? ይሄ ሕዝብ መስመር አለው፣ ላይን አለው። ግብፅስ የላትም፣ ትጠፋለች፣ ትወድማለች። እግዚአብሔር ያጠፋል ግብፅን። ሆል ሲስተሙን እግዚአብሔር ወደ እሳት ይጥለዋል። ይሄኛው ሕዝብስ ዘላለም ይቀጥላል። ሙሴ እንደዚህ ብሎ አይቶ የሁለቱን መጨረሻ አይቶ መከራ የሚለው ላይ ዘላለማዊ ደስታ አለው መረጠ። አንደርስታንድ አድርጎ ተረድቶ ገብቶት ነው። ካልገባው ሰው ካላወቀ የሆነ ቀን ይቆጨዋል።
ወይኔ ይላል ተበላው። እዚህ መጥቼ ዝም ብሎ ሲቃይ ስብከቱ ሲቃይ ስብከቱ ሰማይ ነው ደስታ፣ መሬትስ መከራ ነው። ኑሮ ቻሌንጅፉል ይላል። ሲገባውና ሲመርጥስ መከራውን በደስታ ይቀበለዋል። ክብር ለኢየሱስ ይሁን።